ጫንጮ ላይ በእርግጠኝነት ከኛ በፊት አይ ቲንክ በሞባይል ኢንተርኔት መጠቀም የጀመረ ሰው የለም። ሁለተኛ የጨረታ ቀን ጨረታው 400 ብር ገብቷል። ሁለት ተጫራቾች 100 ብር እና 300 ብር 400 ብር ገብቷል። ስለዚህ ትልቁ ዋጋ 300 ብር ነው። ስለዚህ ዛሬ ጨረታው 300 ብር ይዘጋል። ከነገ ጀምሮ ከ300 ብር ጀምሮ ነው መጫረት የሚቻለው። ከዛ እሁድ ማታ ነው፣ 2 ቀን አለ። እስኪ አብረን እናያለን ስንት እንደሚደርስ። ይህንን ትልቁን ዋጋ ያስገባው ጆርጅ ይባላል። ጆርጅ ከአንደኛ ክፍል እስከ 12ኛ ክፍል አብረን የተማርነው አብሮ አደግንን። ጫንጮ ነው የተማርነው የተወለድነው። በጫንጮ የመጀመሪያው ኢንተርኔት ተጠቃሚ እንዴት እንደነበርንና በአንድ ፌስቡክ አካውንት እንዴት እንጠቀም እንደነበር ልንገራችሁ። እኔና ጆርጅ አብረን ያደግነው ቤስት ፍሬንድ ነን። 9ኛ ክፍል ማለትም በእኛ በኢትዮጵያውያን በ2003 የዛሬ 15 ዓመት አካባቢ ኢንተርኔት ጫንጮ ላይ አልነበረም። ሱሉልታ ነው የነበረው። ሱሉልታ መኖሩን ጆርጅ ይሰማና መጥቶ ይነግረኛል። ከዛ ስልካችን ኖኪያ ነበር፣ 9ኛ ክፍል ነበር። ኖኪያ ስልክ እንደምንም ብለን ኮንፊገር እናደርገውና ኢንተርኔት መስራት ይጀምራል። ከዛ ኢንተርኔት መስራት ሲጀምር የዛኔ ጌም ምናምን ከዋብ ትሪክ የሚባሉ ሶፍትዌሮች ዌብሳይቶች ነበሩ። ከዛ ላይ ጌም ምናምን እያወረድን በቃ ሃይ ስኩል ጓደኞቻችን ጋር እኛ ነበር ነው እንጎረረው። ከትንሽ ጊዜ በኋላ ያው ስለ ፌስቡክ ምናምን ሰማን። ከዛ ከዝን ነበረኛ አዲስ አበባ በኮምፒውተር ብቻ ነበር ይዘን ፌስቡክ ክሬት ማድረግ የሚቻለው። እሱ ክሬት አደረገልንና ሰጠኝ። አንድ ፌስቡክ ነው። ስለዚህ እኔና ጆርጅ በሁለት ስልክ አንድ ፌስቡክ እንጠቀማለን ማለት ነው። በእኔ ስም ሁለታችንም የተለያዩ ሰዎች እናወራለን፣ ግን የራሳችንን የምናወራው የእሱም አለ የኔም አለ። የእሱን እሱ ይመልሳል፣ እኔ ይመልሳሉ። እና ጫንጮ ላይ በእርግጠኝነት ከኛ በፊት አይ ቲንክ በሞባይል ኢንተርኔት መጠቀም የጀመረ ሰው የለም። በወቅቱ ምናልባት የዩኒቨርሲቲ ተማሪዎች እዛው ዩኒቨርሲቲ ሆነው ፌስቡክም ኢንተርኔትም ይጠቀሙ ነበር። ግን ጫንጮ ላይ አንደኛ የኢንተርኔት አክሰሱ አልነበረም እና ጆርጅ ሱሉልታ ሄዶ ሲመጣ ኢንተርኔት እንዳለ ይሰማል። ጫንጮ ግን የኢንተርኔት ሰርቪስ አልጀመረም ነበር በዛ ጊዜ። ስለዚህ እኔና ጆርጅ ምን አደረግን? የኛ ቤት ተራራ ላይ ኪዳነ ምሕረት የሚባል ሰፈር ነው፣ ተራራ ላይ ነው። ስለዚህ ከጀርባ የሱሉልታ ኔትወርክ አለ እና ስለዚህ ሞባይላችን አጥፍተን ስናበራው የሱሉልታ ኔትወርክ ይገባል። እሱን አጥፍተን እናበራውና የሱሉልታ ኔትወርክ ሲገባለን ዳታው ይመጣል ማለት ነው። ከዛ እዛ ተጠቅመን ቦታውን እንደውም ኢንተርኔት ካፌ ነበር የምንለው። እንደዋወል የት ነው ምናምን ኢንተርኔት ካፌ ነኝ ያለሁት እንላለን እና በዚህ መልኩ እንጠቀም ነበር። አፍተር ኢየርስ አይ ቲንክ ከአንድ ዓመት በኋላ ይመስለኛል ኢንተርኔት ጫንጮ ላይ ተለቀቀ፣ መጠቀም ጀመርን። ግን ኦልሞስት ለአንድ ዓመት ምናምን እኔና ጆርጅ ተመሳሳይ ፌስቡክ ስቲል አሁን የምጠቀምበትን ፌስቡክ እኔና ጆርጅ ሼር እናደርግ ነበር ማለት ነው።